ሰላም ውድ ቤተሰቦች ዛሬ በስክሪኑ ላይ እንደሚታያችሁ ከአዋሽ ባንክ ወደ ኤምፔሳ ወይ ማለት ወደ ሳፋሪኮም እንዴት ባላንሱን ወይም ገንዘብ ትራንስፈር እንዴት እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ብዙዎቻችሁ በዚህ ስለምትቸገሩ ዛሬ አንድ በአንድ ስቴፕ ባይ ስቴፕ አሳያችኋለሁ። እሺ ወደ ዋና ጉዳያችን እንሄዳለን። ወደ አዋሽ ባንክ ሞባይል ባንኪንግ እንገባለን። ኮከብ 901 መሰላል ነው የነሱ USSD መጠቀሚያው ይደግማሉ። ኮከብ 901 መሰላል እናረግና በከፈትንበት በስልክ ቁጥሩ እንደውላለን ማለት ነው። ኮከብ 901 መሰላል እሺ እንደዚህ ስንደውል እንደዚህ ያመጣልናል። ይሄን ገጽ ያመጣልናል። የራሳችን ወደ ስክሪኑ ለመግባት የራሳችን ሚስጥር ቁጥር እንድናስገባ ይጠይቀናል። ከስር ሰንድ የምትላለች እናንተም የራሳችሁን አስገብታችሁ ሰንድ ትላላችሁ ማለት ነው። ከዛን እንደዚህ ያመጣልናል። ትራንስፈር አንድ ቁጥር እንመርጠዋለን። ትራንስፈር አንድ ቁጥር እናስገባና ከስር ሰንድ እንለዋለን። ከዛን ቀጣይ ገጽ ያመጣልናል። እዚህ ጋር ትራንስፈር ቱ ኤምፔሳ የሚል ስለሌለ ኔክስት የሚለውን ኮከብ አስገብተን ሰንድ እንለዋለን። ከዛን ወደ ታች አካባቢ ውድ ጓደኞቼ ቤተሰቦቼ ማለት ነው እንደምታያችሁ 10 ቁጥር ላይ ትራንስፈር ቱ ኤምፔሳ ይላል። 10 ቁጥር አስገብተን ከስር ሰንድ እንለዋለን። እሺ አሁን ሁለት አማራጭ ያመጣልናል። ትራንስፈር ቱ ከስተመር የሚለውን አንድ ቁጥር እናስገባና ሰንድ እንለዋለን። አንድ ቁጥር ሶሪ ከዛን ሰንድ እንለዋለን። ከዛን ሪሲፕት ነምበር ሪሲፕታንት ነምበርን ይጠይቀናል። ተቀባዩ ስልክ ቁጥር ማለት ነው። በኤምፔሳ ወደ ምናስተላልፍበት ኤምፔሳ ቁጥር እናስገባዋለን። ከዛን ከስር ሰንድ እንለዋለን ማለት ነው። ከዛን ሰንድ ስንል ቀጣይ ገጽ እንደዚህ ያመጣልናል። በኤምፔሳ ያለው ሲም ሙሉ ሲም ያመጣና አማውንቱን ይጠይቀናል። ስንት ብር ታስተላልፋለህ ይላል። እኔ 100 ብር አስገባው ሰንድ ይለዋል። እሺ እንደዚህ ስናልፍ ሪዝኑን ይጠይቃል። ለምን ታስተላልፋለህ የሚል ይጠይቀናል። ግዴታ ነው ካሽ አልኩት እኔ እናንተም የፈለጋችሁትን ማለት ትችላላችሁ። ከዛን አዋሽ ባንክ ዴቢት አካውንቶችን ያመጣል። ብዙ አካውንት ስለሌለኝ ያስመርጠናል። ባላንስ የትኛው ነው ይላል። እኔ አካውንቱን አንዱን መረጥኩ። እሺ የመጨረሻ ስቴፕ ላይ ደርሰናል። ኮንፈርም እንድናረግ ይጠይቀናል። ሚስጥር ቁጥራችን አስገብተን ኮንፈርም እናረጋለን። ሰንድ እንለዋለን። እናንተ የራሳችሁ ሚስጥር ቁጥር አስገብታችሁ ሰንድ ማለት ትችላላችሁ ማለት ነው። ከዚህ በኋላ ቀጥታ ያስተላልፈናል። ትራንዛክሽን ፋይልድ ዊዝ ስታተስ ይሄ ውሸት ነው። ቀጥታ እንደዚህ ስል አትመኑ። ገፍታችሁ ቼክ ማድረግ ትችላላችሁ። አሁን ብዙ ሰው እንደዚህ ድጋሜ ሁለት ያስተላልፍኩ ምናምን ይላል። እሺ አሁን ቀጥታ እንገባለን። ወደ ኤምፔሳ እንደውላለን። በኤምፔሳ ገፍተን ባላንሱን ቼክ እናደርገዋለን። ኮከብ 777 መሰላል ይደግማለሁ። ኮከብ 777 መሰላል አድርገን እንደውላለን ወደ ኤምፔሳ ማለት ነው። ከዛን ሂሳቡን እንጠይቀዋለን መግባቱን አለ መግባቱን። ከዛን ቀጣይ ገጽ ኤምፔሳ የሚል ስለሌለ ቀጣይ ገጽ መሰላል አስገብተን ሰንድ እንለዋለን ማለት ነው። ከዛን ኤምፔሳ የሚል 5 ቁጥር አለ። 5 ቁጥሩን አስገብተን ከስር ሰንድ እንለዋለን ማለት ነው። ከዛን ቀሪ ሂሳብ የሚል አንደኛ ላይ አለ 0 ላይ የቀሪ ሂሳቡን እናስገባዋለን። 0 አስገብተን ሰንድ ከስር። ከዛን ዋና አካውንትና የሽልማት አካውንት ብሎ ሁለት አካውንት ያስመርጠናል። አንደኛ ዋና አካውንት ላይ ነው የሚገባው ዋና አካውንት። ከዛን የመጨረሻ ስቴፕ ሚስጥር ቁጥራችሁን የኤምፔሳ ሚስጥር ቁጥር እናስገባለን። እኔ የራሴን አስገባው እናንተም የራሳችሁን አስገብታችሁ እንደዚህ ቼክ ማድረግ ትችላላችሁ። እሺ ጓደኞቼ አያችሁ 121 ብር ከ95 ሳንቲም ያለውን 100 ብር በእርግጠኝነት አስተላልፏል። እንደዚህ ቼክ ማድረግ ነው በቃ። አያችሁ ሌላ ሰው ላይ ባስተላልፍ አሁን ተበልቼ ነበር ማለት ነው። በጣም ሲስተም እንደዚህ ትራንዛክሽኖችን ፌልድ ብሎ ድጋሚ ያስተላልፋል። ብዙ ሰዎች በዚህ ላይ ተቸግራላችሁ። እኔ አሁን ወደ ራሴ ስላስገባው ገብቼ ቼክ ሳደርግ ገፍቷል ማለት ነው። እንደዚህ እናንተም እየገባችሁ ማስተላለፍ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቻው ባይ ባይ።